ሰላም እንዴት ናችሁ? ዛሬ የምናየው ኤፕሲቶት ወይም ገላጮች ይሆናሉ። ስለዚህ ካሉት ገላጮች የተወሰኑትን ሰውን የሚገልጻሉ ተብሎ የሚታሰቡ ወይ ደጋግመን የምንጠቀማቸው ቃላቶችን ነው ዛሬ የምናየው። ጤራ ከምለውን ጀምር። ጤራ ማለት ለወንድ ነው የምንለው። ጤራ ማለት ረጅም ማለት ነው። ለሴት ሲሆን ጤርቱ እንላለን። ጤርቱ እንላለን ለሴት ሲሆን። ከዛ ገባባ ስንል ደግሞ ለወንድ አጭር ማለታችን ነው። ገባባ አጭር። ገባብዱ ከሆነ ደግሞ ለሴት ነው፣ እሱም አጭር ነው። ፉርዳ ካል ለወንድ ወፍራም ይሆናል። ፉርዶ ካልን ግን ለሴት ነው፣ እሱም ወፍራም ነው። ቀላ ካል ቀጭን ማለታችን ነው። ቀጭን ማለታችን ነው ቀላ። ቀሎ ካልን ግን ቀጭን ሆኖ ለሴት ነው። ዲማ ለወንድ ነው ቀይ። ዲምቱ ለሴት ቀይ። መጋል ካል ጠይም ማለታችን ነው። ጉራች ጥቁር ለወንድ። ጉራቲ ለሴት ጥቁር። ገም ብልጥ ሀጤም ይባላል። ያው ገምን ሀጤ እንለዋለን። ጎዋ ወይም ዶቅና ማለት ሞኝ ማለት ነው። በሬዳ ስንል ለወንድ ቆንጆ የሚያምር ማለት ነው። በሬዱ ካልን ደግሞ ለሴት ቆንጆ የምታምር ማለት ነው። ቆንጆ የምታምር ማለት ነው። ፎኩ ካልን ግን የማያምር ማለታችን ነው። ጭማ ወይም ጀባ ካልን ደግሞ ጎበዝ ጠንካራ ማለታችን ነው። ላፋ ካልን ደግሞ ሰነፍ ደካማ ማለታችን ነው ማለት ነው። የዛሬው ይህን ይመስላል። ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ። ኮሜንትም አድርጉ። አመሰግናለሁ።